ሰላም ጤና ይስጥልን ውድ የአርትስ ኦንላይን ተከታታዮች የዕለተ ሰኞ መጋቢት 12 ቀን 2014 ዓ.ም ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር አክሊሉ ማሬ ቆይታ አደርጋለሁ። በኢትዮጵያ በየዓመቱ 5000 የሚደርሱ ህጻናት ከእግር መቆልመም ችግር ጋር ይወለዳሉ ተባለ። ይሁን እንጂ የህክምና አገልግሎቱን ከሚፈልጉት የችግሩ ተጠቂ ህጻናት መካከል 50 በመቶዎቹ ብቻ መሆናቸውን የጤና ሚኒስቴር ገልጿል። በሚኒስቴሩ የህክምና አገልግሎት ዳይሬክተር ዶክተር አባስ ሀሰን ችግሩ ያለባቸውን ህጻናት በጊዜ መለየትና ፈጥኖ ማከም ላይ ትኩረት ተሰጥቶ እንዲሰራ ለሙያተኞቹ መልእክት አስተላልፈዋል። የጤና ተቋማት የተሻለ አገልግሎት መስጠት እንዲችሉ ጥረት እየተደረገ ነው ያሉት ዳይሬክተሩ ሙያተኞችን የማሰልጠንና በችግሩ ዙሪያ በየደረጃው ላሉ አመራሮች ግንዛቤ ማሳደግ ስራ በስፋት መሰራት እንዳለበትም ጠቁመዋል። በእግር መዞር ምክንያት የሚፈጠርን የአካል ጉዳተኝነት ለመቀነስ ርብርብ እንዲደረግ በማሳሰብ ባለድርሻ አካላት ችግር ያለባቸው ህጻናትን ወደ ህክምና የማድረስ ኃላፊነታቸውን እንዲወጡ ጠይቀዋል። ይህንን ችግር በመቅረፍና ህጻናትን ከአካል ጉዳተኝነት በማላቀቅ ጤናማ ዜጋ ማድረግ የሚቻልበት ስራ መጠናከር እንደሚገባውም ጥሪ ቀርቧል። የግብርና ሚኒስቴር በሰው ሰራሽ ዘዴ ሴት ጥጃ ብቻ የሚያስወልድ ቴክኖሎጂ ተግባራዊ ያደረገ። ፕሮጀክቱን በይርጋለም ከተማ በይፋ ያስጀመሩት የእንስሳትና ዓሳ ዘርፍ ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ የወተት ምርታማነትን ለማሳደግ በትኩረት እየተሰራ ነው ብሏል። በሀገሪቱ በተመረጡ 58 ወረዳዎች ከዓለም ባንክ በተገኘ 176 ሚሊዮን የአሜሪካ ዶላር በወተት ላም፣ በዶሮ፣ በአሳና በስጋ ከብት ላይ ትኩረት አድርጎ እየተሰራ መሆኑንም ተናግረዋል። ዶክተር ፍቅሩ እንዳሉት ፕሮጀክቱ የተሻሻሉ የእንስሳት ዝርያዎች፣ የእንስሳት መኖ ዘር፣ የአንድ ቀን የዶሮ ጫጩቶችና የግብዓት አቅርቦት አስተማማኝ የገበያ ትስስር መፍጠር ላይ ትልቅ እምርታ እያስመዘገበ ነው። የቴክኖሎጂ ማስጀመሪያ መርሃ ግብሩ የፕሮጀክቱ አካል መሆኑን ጠቅሰው ከውጭ ሀገር የመጣ 6000 የዘረመል ዶዝ በሚኒስቴሩ በኩል ለክልሎች መሰራጨቱን ተናግረዋል። የቴክኖሎጂ ሴት ጥጆች ብቻ እንዲወለዱ የሚያደርግ በመሆኑ የሀገሪቱን የወተት ምርታማነት በማሳደግ ለምግብ ዋስትና መረጋገጥ ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። በቀጣይም በእንስሳት ዝርያ ማሻሻል፣ በመኖ ዘር አቅርቦት እጥረት፣ በእንስሳት ጤና አጠባበቅ የሚስተዋሉ ችግሮችን ለማቃለል እንደሚሰራ ተናግረዋል። የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ ተክሌ ጀንባ ዝርያ የማሻሻሉ ስራ ለዓመታት ተቋርጦ መቆየቱን አስታውሰው ከአምና ጀምሮ ስራው መጀመሩን ተናግረዋል። ከግብርና ሚኒስቴር የተገኘው የዘረመል ዶዝ ለ7 ወረዳዎች በማሰራጨት ጥቅም ላይ እየዋለ መሆኑን አመልክተዋል። በዚህ ዓመት 90,000 ላሞችን ለማዳቀል ታቅዶ ባለፉት 6 ወራት 56,000 ላሞችን ማዳቀል እንደተቻለ ተነግሯል። ባለፈው ሳምንት ከ67 ሚሊዮን ብር በላይ ዓመታዊ ዋጋ ያላቸው የገቢና የውጭ ኮንትሮባንድ እቃዎች በቁጥጥር ስር መዋሉን ጉምሩክ ኮሚሽን አስታወቀ። ኮሚሽኑ ባደረገው ክትትል 63 ሚሊዮን 877 ሺህ ብር የገቢ ኮንትሮባንድ እቃዎችና 300 ሚሊዮን 642 ሺህ ብር የሚያወጡ የውጭ ኮንትሮባንድ እቃዎችን በተለያዩ ቅርንጫፍ ጽህፈት ቤቶች መያዙን ነው የገለጸው። የገቢ ኮንትሮባንድን በመቆጣጠር ረገድ ቀዳሚውን ስፍራ የሚይዙት ድሬዳዋ፣ ጅግጅጋና ሐዋሳ ቅርንጫፍ ጽህፈት ቤቶች ሲሆኑ በእነዚህ ቅርንጫፎች 37.7 ሚሊዮን ብር የሚያወጡ የኮንትሮባንድ እቃዎችን መያዛቸው ተነግሯል። ከኮንትሮባንድ እቃዎቹ መካከል አልባሳት፣ ነዳጅ፣ ኤሌክትሮኒክስ፣ ቡና፣ መድኃኒት፣ ተሽከርካሪዎች፣ የመዋቢያ እቃዎች፣ የጦር መሳሪያዎች፣ ጫት፣ አደንዛዥ እጾችና የተለያዩ ሀገር ገንዘቦች ይገኙበታል። የጉምሩክ ኮሚሽን በዚህ ህግ ማስከበር ስራ ላይ የተሳተፉ የኮሚሽኑ ሰራተኞች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው በጥቆማ ትብብር ላደረጉ ነዋሪዎች ምስጋናውን አቅርቧል። የኮንትሮባንድና ህገወጥ ንግድ የአፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን አሉታዊ ተጽዕኖ ለመከላከል ኮሚሽኑ ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣም ጥሪውን አስተላልፏል። በመጨረሻም በቻይና 132 መንገደኞችን አሳፍሮ ሲጓዝ የነበረ አውሮፕላን መከስከሱ ተሰማ። የምስራቅ ቻይና አየር መንገድ ንብረት የሆነው አውሮፕላኑ ጓንግዙ በተባለች ግዛት የተከሰከሰ ሲሆን የአደጋ መንስኤው እየተጣራ ነው ተብሏል። አደጋው የተከሰተው አውሮፕላኑ መንገደኞችን ከኩሚንግ ወደ ጓንግዙ ከተማ በሚያጓጉዝበት ወቅት መሆኑን ሲጂቲኤን ዘግቧል። አልጀዚራ ከቻይና ባሰራጨው ዘገባ ሀገሪቱ በዓመት ውስጥ ያጋጠማት ትልቁ የአቪዬሽን አደጋ መሆኑን በመጥቀስ አስነብቧል። አደጋው በተከሰተበት ስፍራ በርካታ የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ተሳፋሪዎች በህይወት ይትረፉ አይትረፉ አልታወቀም።
አውሮፕላኑ በወደቀበት አካባቢ እሳት መነሳቱን የሚያሳዩ ምልክቶች መኖራቸውን የገለጸው አልጀዚራ ከከተማ ውጭ በተራራማ ስፍራ መሆኑ ጋር ተዳምሮ ለአደጋ ጊዜ ሰራተኞች ሁኔታውን አስቸጋሪ እንደሚያደርገው አብራርቷል። ቻይና የከፋ የአውሮፕላን አደጋ የገጠማት እንደ አውሮፓውያኑ አቆጣጠር በ2010 ሲሆን በዚህ አደጋ ሳቢያ ከ96 ተሳፋሪዎች መካከል 44 ያህሉ መሞታቸው ይታወሳል። ክቡራን ተመልካቾቻችን የሰዓቱ የአርትስ ኦንላይን ዜናዎች የተከታተላችኋቸውን ይመስሉ ነበር። መልካም ጊዜን ተመኘው።